ከሰማይ የመጡ ድንገተኛ ፍጥሮች We are not alone. በራሪ ዲስኮች On Capitol Hill today, a bipartisan call for more government transparency on UFOs. ወይስ በሰው ልጅ ታሪክ ውስጥ ከተፈጸሙት እጅግ ትልልቅ የመንግስት ሚስጥሮች አንዱ? We had access to some of the most sensitive videos in the Department of Defense inventory. The Pentagon released the UFO files a few weeks back. ይህንን የዘመናት እንቆቅልሽ ለመፍታት የአይን ምስክር ለመሆን ከሀገሬ ኢትዮጵያ ተነስቼ አህጉር አቋርጬ የሰሜን አሜሪካ ሜክሲኮ ውስጥ የምትገኘዋን ሮስዌል ከተማን ላሳያችሁ ነው። ምድራዊ ያልሆኑና እንግዳ ውስብስብ ነገር ወደ ያረፉባት ባለፉት 79 ዓመታት ሚስጥርን በጉያዋ የያዘችና ያልተፈቱ እንቆቅልሾች ወደ ተከዘኑባት ወደ ሮስዌል እንጓዝ። ሰማይ ቀና ብለን ስንመለከት በዚህ እጅግ ግዙፍ በሆነው ዩኒቨርስ በቢሊዮን የሚቆጠር ጋላክሲዎችና ስፍር ቁጥር የሌላቸው የከዋክብት ስርዓቶች ውስጥ እኛ የሰው ልጆች በእርግጥ ብቻችንን ነን ወይስ ከኛ ዕውቀት ከኛ ስልጣኔና ከኛ መረዳት አቅም በላይ የሆኑ ሌላ ፍጥራን በዚያም ርቆ የሚታየው የጨለመው ሰማይ ውስጥ አሉ? የሰው ልጅ ታሪክ ከተጻፈበት ጊዜ ጀምሮ ይህ ጥያቄ የሳይንቲስቶችን የፈላስፋዎችንና የተራውን ሕዝብ ልብ ሲያንኳኳ ለዘመናት ኖሯል። No one has the right to keep fundamental truths away from the American people and humanity. ነገር ግን ከዛሬ 79 ዓመት በፊት በአንድ ያልታሰበ የበጋ ምሽት አሁን የምንገባባት የሮስዌል ከተማ ይህንን የዘመናት ጥያቄ ከንድፈ ሐሳብነት አልፎ ወደ ተጨባጭ የምድር ላይ ክስተት የተቀየረበት ለማመን የሚከብድ አጋጣሚ ተፈጠረ። Headline edition, July 8, 1947. The Army Air Forces has announced that a flying disc has been found and is now in the possession of the Army. ያ አጋጣሚ ደግሞ ይህችን አሁን የምንገባባት የሮስዌል ከተማን የዓለም ሚስጥራዊ ከተማ እንድትሆን አደረጋት። ወደ ሮስዌል ከተማ ለመግባት የከተማዋ መግቢያ ዳርቻዎች ሁሉም በተለምዶ ዩፎ ተብሎ የሚጠሩትና አናይ አይደንቲፋይድ ፍላይንግ ኦብጀክት በማለት በፈረንጆች አፍ የሚጠሩት ምንነታቸው ያልታወቁት በራሪ አካላት የሚወክሉ ምስሎች በመንገዱ ግራና ቀኝ ወደ ሮስዌል መድረሳችንን ይነግረናል። ይህችን ከተማ ከሌሎች የዓለም ከተሞች ሁሉ የሚለያት አይደንቲፋይድ ፍላግ ኦብጀክት ወይም UFF ተብለው በምህጻረ ቃሉ የሚጠሩት በራሪ አካላት ለመጀመሪያ ጊዜ የታዩባት ብቻ አይደለችም። ኢትዮጵያን ጨምሮ ከመላው ዓለም የተሰበሰቡ ዩፎ ታይቶባቸዋል የተባሉ ክስተቶች በሙሉ ተመዝግበው ከተከዘኑበት የዩፎ ሪሰርች ሴንተር መገኛም ጭምር ነው። የከተማዋ ዙሪያ ገባውም በዩፎች ምስል የተጥለቀለቀ ነው። ሬስቶራንቶቹ፣ የአገልግሎት መስጫ ሱቆቹ፣ ሁሉም ማለት በሚቻልበት ሁኔታ ከስማቸው ጎን የዩፎን ምስል ያስቀምጣሉ። UF ተብለው ክስተት ለመጀመሪያ ጊዜ እንደታየ በታሪክ የተጻፈው እዚች ከተማ ነው።